ፓርት 2 እንቀጥል። ስለ የዋህነት ባለፈው ዮሴፍን አይተን ነበር። አሁን ደግሞ ፐርፌክት የሆነውን ምሳሌ የየዋህነትን እኔ የዋህ በልቤ ትሑት ነኝ ያለውን ክርስቶስን እንመለከታለን። ስለዚህ የዋህነት ምንድን ነው ብለን ነበር? ስልጣን እያለው ኃይል እያለው ኃይሉን ግን ለእግዚአብሔር የሚያስገዛ ማለት ነው። ኢየሱስ ክርስቶስ ኃይል ነበረው፣ ስልጣን ነበረው፣ ነገር ግን ለአባቱ ሁሉን ነገር አስገዝቷል። ኢየሱስ ክርስቶስ በሰይጣን ላይ ስልጣን አለው፣ በህመም ላይ ስልጣን አለው፣ በሞት ላይ ስልጣን አለው፣ በመላእክት ላይ ስልጣን አለው፣ በሰማይ በምድር ላይ ስልጣን አለው። ነገር ግን ስልጣኑን ከመጠቀም ይልቅ ኢየሱስ ክርስቶስ በምድር በመጣ ጊዜ ምንድን ያደረገው? ከኃጢአተኞች ጋር ቁጭ ብሎ ተመገበ። ከዚያም ለምጻሞችን እየነካ ፈወሰ፣ ጠላቶቹን ወደደ። ኢየሱስ ክርስቶስ ከመገልገል ይልቅ ማገልገልን መረጠ። ኢየሱስ ክርስቶስ በሐሰት ተከሷል፣ ተደብድቧል፣ ተሽፎበታል፣ ተሰቅሏል። ኢየሱስ ክርስቶስ በሐሰት ተመስክሮበታል። ነገር ግን ራሱን ዲፌንድ አላረገም አይደል? በጲላጦስ ፊት በቀረበ ጊዜ ሲከሱት ሁሉም አንዳችን ምላሽ አልሰጠም ነበር። ጲላጦስም በሱ ተገረመ ይለናል፣ በጣም ተደነቀ። ምክንያቱም ሁሉም ሰው እየመጣ ጲላጦስ ፊት ቢሆን ጲላጦስን ለመሸወር፣ ለማሳመን፣ ሕይወታቸውን ለማትረፍ ነው የሚሯሯጡት። ነገር ግን ኢየሱስ ክርስቶስ አንዳችን ምላሽ ሲከሱት በሐሰት አልሰጠም ነበር። ምክንያቱም ምን ብሏል ጌታ? ከላይ ካልተሰጠ በስተቀር በእኔ ላይ ምንም ማድረግ አትችልም ብሏል። ስለዚህ ኢየሱስ ክርስቶስ ዝም አለ። በሐሰት ሲመሰከርበት አንዳችም ነገር አልተናገረም። ለምን? ኃይል እያለው ስልጣን እያለው፣ ነገር ግን የአባቱን ፍቃድ ይፈጽም ዘንድ። ስለዚህ ኢየሱስ ክርስቶስ ተተፍቶበታል፣ ተቀልዶበታል፣ ተገርፏል፣ ተሰቅሏል። ዝም ብቻ ሳይሆን ያለው የሚያደርጉትን አያውቁምና ይቅር በላቸው አለ። ስለዚህ ኢየሱስ ክርስቶስን ስንመለከተው ከራሱ መብት ይልቅ እግዚአብሔር ፍቃድ መገዛትን መረጠ። ጌታ ይሄን አስተማረን። ስለዚህ ዛሬም ቢሆን ማናችሁም ብትሆኑ፣ በምንም አይነት ሁኔታ ውስጥ ብትሆኑ፣ ይህ የዋህ የሆነ ጌታ ይወዳችኋል። ወደዚህ ጌታ ብትመጡ ዛሬም ያድናችኋል፣ የዘላለም ሕይወትን ይሰጣችኋል፣ እረፍትን ይሰጣችኋል። ስለ እናንተ ኃጢአት ሞቷል፣ ስለ እናንተ ሲል ዝምት ብሏል፣ ስለ እናንተ ሲል ተወግሯል፣ ስለ እናንተ ሲል ቆስሏል። ስለዚህ ይህን ጌታ ዛሬም የሕይወታችሁ አዳኝ አድርጋችሁ ብትቀበሉ የዘላለም ሕይወት ታገኛላችሁ። በብዙ ድካም ውስጥ በብዙ ሐዘን ውስጥም ያላችሁ ወደዚህ ጌታ ብትመጡ ያጽናናችኋል፣ ይደግፋል፣ ሕመማችሁን ሁሉ ይረዳል። ምክንያቱም እርሱ በምድር ሳለ በነገር ሁሉ ተፈትኗልና። የጌታ ጸጋና ሰላም ከእናንተ ጋር ይሁን።